ሰላም ሰላም የምናብ ቲዩብ ተከታዮች እንደምን አላችሁ? ዛሬ የማሳያችሁ ዊንዶውስ ሰርቨር ኮምፒውተር ላይ ሲስተም ሪስቶር ፖይንት እንዴት ክሪኤት እንደምታደርጉ ነው ማለት ነው። እንደሚታወቀው ዊንዶውስ ሰርቨር እንደ ዲስክቶፕ ሲስተም ሪስቶር ፊቸር የለውም። ነገር ግን ማኑዋሊ ባክአፕ በመፍጠር የሲስተሙን ስቴት መያዝ እንችላለን ማለት ነው። ይህም ባክአፕ ልክ እንደ ሲስተም ሪስቶር ፖይንት እንዲያገለግል ማድረግ እንችላለን ማለት ነው። ይህንን ፊቸር የሚያስችለን ዊንዶውስ ሰርቨር ላይ ዊንዶውስ ሰርቨር ባክአፕ ፊቸር የሚባል አለ ማለት ነው። እሱን በመጠቀም ባክአፕ ፈጥረን ልክ እንደ ሪስቶር ፖይንት መጠቀም እንችላለን ማለት ነው። እሱን የምናደርገው እንግዲህ በመጀመሪያ ዊንዶውስ ሰርቨር ላይ በመሄድ ዊንዶ ሰርቨር ባክአፕ ፊቸርን መጫን ይኖርብናል ማለት ነው። እሱን ለማድረግ እንግዲህ ሰርቨር ማናጀርን ከከፈትን በኋላ ዳሽቦርዱ ጋር በመሄድ አድ ሮልስ ኤንድ ፊቸርስ የሚለውን እንጫናለን ማለት ነው። በመቀጠል እንግዲህ እዚህ ጋር ኔክስት እንለዋለን። አሁንም ኔክስት፣ እዚህ ጋር እንግዲህ ኔክስት ካልነው በኋላ ፊቸር ላይ ወደ ታች በመሄድ ዊንዶውስ ሰርቨር ባክአፕ የሚለውን ቼክ እናደርጋለን ማለት ነው። በመቀጠል ኔክስት እንለዋለን። እዚህ ጋር እንግዲህ ፊቸሩን ሲጭን ሪስታርት የሚፈልግ ከሆነ ኮምፒውተሩ እችን ቼክ ቦክስ ቼክ እናደርጋታለን ማለት ነው። ቀጥሎ ኢንስቶል እንለዋለን። ሪስታርት የሚፈልግ ከሆነ እንግዲህ ፊቸሩን ከጫነ በኋላ ኮምፒውተሩን አውቶማቲካሊ ሪስታርት ያደርገዋል ማለት ነው። ኢንስታሌሽን ሰክሲድድ ኦን ዘ ሰርቨር ይላል። ጨርሷል ማለት ነው። በመቀጠል ክሎዝ እንለዋለን። ቀጥሎ ምንድነው የምናደርገው? ቱልስ ጋር በመሄድ እዚህ ሰርቨር ማናጀር ላይ ዊንዶውስ ሰርቨር ባክአፕ የሚለውን እንመርጣለን ማለት ነው። እዚህ ጋር እንደምትመለከቱት ሎካል ባክአፕ ላይ ሎካል ባክአፕ ላይ ባክአፕ ዋንስ የሚለውን እንመርጣለን ማለት ነው። እንደምትመለከቱት ከዚህ በፊት ምንም አይነት ባክአፕ እንዳልያዝን እየነገረን ነው ማለት ነው። ባክአፕ ዋንስ የሚለውን ከተጫን በኋላ እንግዲህ ዊንዶውስ ሰርቨር ባክአፕ ኢኒሻላይዝ ማድረግ ይጀምራል ማለት ነው። በመቀጠል እንግዲህ ኔክስት እንለዋለን። እዚህ ጋር ፉል ሰርቨሩን የሚለውን ሪኮመንድድ የሚለውን እንመርጣለን ማለት ነው። ባክአፕ ሳይዝ ወደ 108 ጂቢ አካባቢ ይለናል ማለት ነው። ኔክስት እንለዋለን። ባክአፕ ስቶሬጁ እንግዲህ ብንችል ከዚህ ሰርቨር ውጭ ማድረግ ይኖርብናል ማለት ነው። ካልቻልን ግን ከሲስተም ድራይቭ ውጭ ያለውን ድራይቭ በመፍጠር እሱ ጋር እንይዛለን ማለት ነው። ቀጥሎ ኔክስት እንለዋለን። ባክአፕ ዲስቲኔሽኑን ሎካል ዲስክ ኢ እንመርጥለታለን። ኢን ኤክስክሉድ ላድርገው ነው የሚለኝ። ኦኬ እንለዋለሁ ማለት ነው። ስለዚህ ሲም ብቻ ባክአፕ ይይዝልኛል ማለት ነው። እዚህ ጋር እንደምትመለከቱት ባክአፕ ዲስቲኔሽኑ ሎካል ዲስክ ኢ ነው። ባክአፕ ስንለው ባክአፕ ማድረግ ይጀምራል ማለት ነው።
እንደምትመለከቱት ሎካል ዲስክ ሲን ኢ ላይ ፉል ባካፕ ጀምሯል ማለት ነው። እንደምትመለከቱት የሎካል ዲስክ ሲን ሻዶ ኮፒ ክሪኤት እያደረገ ነው የዘገየው ማለት ነው። እንደምታዩት እንግዲህ ወደ 89 ጂቢ አካባቢ ሻዶ ኮፒ ፈጥሯል ማለት ነው። የሎካል ዲስክ ሲን አሁን ኮፒ ማድረግ ጀምሯል ወደ ባካፕ ሎኬሽን ኢ ማለት ነው። እንደምትመለከቱት ፐርሰንቱንም ያሳየኛል። 3% አካባቢ ኮፒ አድርጓል ማለት ነው። ይሄ የተወሰነ ደቂቃ ይወስዳል፣ ትዕግስት ያስፈልጋል ማለት ነው። ወደ 47% አካባቢ ኮፒ አድርጓል። ሃምሳ 58% ኮፒ አድርጓል። ወደ 52 ጂቢ አካባቢ ማለት ነው። 96% ደርሷል። ወደ 86 ጂቢ አሁን እየጨረሰ ነው። በጣም አሪፍ ባካፕ አድርጎ ጨርሷል ማለት ነው። የሎካል ዲስክ ሲን ሻዶ ባካፕ እንግዲህ ኢ ላይ ወደ 90 ጂቢ አካባቢ ፈጥሮልናል ማለት ነው። እዚህ ጋር ክሎዝ እንለዋለን። እንደምትመለከቱት ባካፕ ሰክሰስፉሊ ክሪኤትድ ይለናል ማለት ነው። ቪው ዲቴይልስ በማለት ዲቴይሉን ማየት እንችላለን። መቼ እንደተፈጠረ፣ ሳይዙ ምን ያክል እንደሆነ፣ ባካፕ ዲስቲኔሽኑ የት ጋር እንደሆነ ያሳየናል ማለት ነው። እንደምትመለከቱት ማይ ኮምፒውተር ላይ ሎካል ዲስክ ላይ ዊንዶውስ ኢሜጅ ባካፕ በሚል ፎልደር ያስቀምጠዋል ማለት ነው። እዚህ ጋር እንደምትመለከቱት ባካፕ የሚል ስምና መቼ እንደተፈጠረ ባካፑን በቀኑ ይመዘግብልናል ማለት ነው። እንግዲህ ሲስተም ክራሽ ኢንኬዝ ከተፈጠረ እዚህ ሰርቨር ላይ ይህን ባካፕ በመጠቀም ኮምፒውተሩን ሪስቶር ማድረግ እንችላለን ማለት ነው። ይሄ ባካፕ ልክ እንደ ሪስቶር ፖይንት አገለገለኝ ማለት ነው። በዚህ መልኩ ዊንዶውስ ሰርቨር ኮምፒውተር ላይ ሪስቶር ፖይንት ክሪኤት ማድረግ ትችላላችሁ ማለት ነው። አይሆፕ እንደወደዳችሁትና እንደሚጠቅማችሁ ተስፋ አደርጋለሁ። ለቻናሌ አዲስ ከሆናችሁ ሰብስክራይብ ያድርጉት። ቪዲዮውን ከወደዱት ላይክ፣ ኮሜንት፣ ሼር ያድርጉት። በሌላ ቪዲዮ እስከምንገናኝ መልካም ጊዜ